አንዱ ጀለሳችን ሲፎግር ምን ቢል ጥሩ ነው? እኔ ያለ አሳም ማጠምደው መረብ ዘርግቻ አይደለም አለ። ወደ ውስጥ ገብቼ ሰምጬ እየዋኘሁ ነው አለ። አንዱ ቀበል አድርጎ ምን ቢለው ጥሩ ነው? እኔ ያለ አባይ ሲመረቅ ከጎጃም ተነስቼ አለ አባይ ግድቡ ድረስ እየዋኘሁ ተጋድሜ እየዋኘሁ ነው አለ። ከዛ ሲደብረኝ አለ ፍቅር እስከ መቃብር ወጣ አድርጌ እያነበብኩ ነው የሄድኳል አለ። ምን እንደሚያስጠላኝ ታውቃለህ? አንዳንድ ሰዎች መንገድ ላይ ምናምን እንደዚህ የህክምና አጋጣሚ ማለት ነው ይመጡና የተወሰነ መላ ምናምን ነገር ይጠይቋል። እንደዚህ አጋጥሞኝ ምናምን ካለ ትሰጣቸዋለህ፣ ከሌለስ ኧረ በያ ምንም የለኝም ተቀይስ ዞር ይሉና እናቱ ቢወስ አንተን መጠየቅ ማን የጠየቀው? ማነው ጠያቂ? እዚህ ከመጠየቅ አልፎ መሳደብ ማጋይ ማብሮ አንድ ነገር ከማንም ምንም ሳትጠብቅ ብቻ ካንተ የሚጠበቀውን ኃላፊነት ሁሉ በአግባቡ ተወጥ። ምክንያቱም ከሰው መጠበቅ which is expectation ማለት በጣም አንተን ይገላል። የተነስቶ የመስራት ፍላጎት፣ ኃላፊነት ሁሉ ነገር የመወጣት ፍላጎት፣ ሲቀጥል ደግሞ ከነሱ የጠበቃቸው ሰው ካለ በብዙ ወይ ከነሱ መጠበቅና ተነስተው ወደ ስራ ጋይስ ያን ያህል ረጅም ነኝ ባልልም ግን አንዳንዴ አጋጥሟችሁ አቅም በተፈጥሮ አጭር ድንቅ ሆነው ልክ ስትንቀሳቀሱ ስትረማመዱ ማለት ነው በእግር ውስጥ እየተሽሉክልኩ እንቅፋት የሚሆኗችሁ ኧረ እባካችሁ እናንተ ሰዎች እረፉልን። መንቀሳቀስ እኮ አልቻለም እንቅፋት ሆናችሁ። በእኛ ሰፈር ማለት ነው አንድ ባለሱቅ ጉራጌ አለ። የሰፈሩ ኮርነር ላይ ሱቅ ከፍቶ ለረጅም ጊዜ ሱቁን ብቻ ሲሰራ ነው። ታዲያ ሰፈር ውስጥ ያለች አንድ ቀሽት ልጅ ማለት ነው በዛ ጉራጌ ፍቅር ትጠለፍና በሰው አስለምና አስነግራ እንዲጋቡ ይሆን። ታዲያ ከተጋቡ በኋላ የመጀመሪያ ምሽት አሳልፎ ሲመለሱ የሰፈር ሰው ተሰብስቦ እንዴት ነበር ይባላል። ጀለስ ምን ቢል ትንሽ ጠበብ ባለ እንጂ እዛው ነገር ሱቅ ከፍቶ መነገድ አላለ። በፊት ተማሪ እያለን ብቻዎች ሆነን ማለት ነው ክላስ ውስጥ ለወደፊት ምን መሆን ትፈልጋለህ ሲባል እየተነሳ ዶክተር፣ ኢንጂነር፣ ፓይለት እንል ነበር። ያኔ ማለት የነበረብን ግን ምን መሆን ትፈልጋለህ ሲባል አብዛኞቻችን ቲክቶከር ነበር ማለት ነው። አልባን ዱኮን ስም ከመቃብር በላይ ይቆያል ሲባል ሰምቶ ማለት ነው ለመጀመሪያ ልጁ ሴት ስትሆንበት ምን ብሎ እንደወጣላት ታውቃለህ? በምስራቅ ፀሐይ ስትወጣ አወይ ደስ ማለቷ የአይኔ አበባ። አረ ጀለስ ከባድ ሰው። አንዱ ጀለስ ማለት ነው ከፍተኛ አረቂ ሱስ አለበትና ጓደኞቹ የአረቂ ጎጂነት ለማስረዳት አረቂ ቤት ወሰዱትና በመለኪያ አረቂ አስቀድተው በረሯን ውስጥ ጣል አረጓል። ልክ እሳት ውስጥ እንደተቃጠለ ነገር ርር ብላ ሞተች። ምን ትረዳለህ ጌታ? አረቂ እንደዚህ በፍጥነት የወዝድን ጀርም ይገላል አላለ። ጀለስ ጓደኛዬ አንድ እውነት አልንገር፣ መቼም ቢሆን ከማንም ምንም እንዳትጠብቅ። ምክንያቱም ማለት ነው አንተ እነሱ ያረጉልኛል ብለህ ስትጠብቅ አንተ በራስህ ተነስተህ ማድረግ የምትችለውን ነገር እንዳታደርግ ያዘናጓል ወይም ስንፍና ይሆናል። ስለዚህ ከማንም ምንም ሳትጠብቅ ነገሮችን በራስህ ለማሳካት ሞክር። ምክንያቱም ኤክስፔክቴሽን ከኪል ኢንስፓይሬሽን ነገሪው ሰው ሲተርት ማለት ነው ክብር ለሚገባው ክብር ስጥ ይላል። ጠዋት ከእንቅልፋችሁ ተነስታችሁ ምሳ ሰዓት ላይ ምሳ በልታችሁ ማታ ከእንቅልፋችሁ ተጣልታችሁ የሚገርም ቲክቶክ ቪዲዮ እየሰራችሁ ለምታዝናኑ አዎ ይመቻችሁ፣ ቀጥሉበትሽ፣ ማንም እንዳያስቆማችሁ። አንድ ጀለስ አለ በጣም መጠጥ ከመውደዱ የተነሳ ማለት ነው እየጠጣ ውጭ የሚያደርና መቼም ቢሆን ቤት ገብቶ አድሮ አያውቅም። ማን ብሎ ስም ቢወጡለት ጥሩ ነው? ናሆም ማንግ ማብራዘር የኢንተርኔት ጉዳይ ማለት ነው ከአምስተኛ ጀነሬሽን which is 5G ወደ አርቲፊሻል ኢንተለጀንስ ካደገ በኋላ ምንም አይነት መረጃ ማመን የማይቻልበት ሁኔታ ላይ ደርሰናል። ቁርጥ ሰውን አስመስለው ክሎን ከማድረግ በተጨማሪ ቪዲዮና ፎቶግራፎችን መስራት ጀምሯል። ያ ማለት ከየትም የሚገኝ ኢንፎርሜሽን ታማኝነቱ አጠራጣሪ ነው ማለት ነው። ስለዚህ ሶርሳችን ነው የለየ ጋይስ ለአንድ ሀገር እድገት ማለት ነው ወሳኙን አስተዋጽኦ የሚወጣው ግብር ነው። አረ ግብር ሲከፈል ኢንፍራስትራክቸሮች ይሰራሉ፣ ላይክ እንደ መንገድ፣ እንደ ትምህርት ቤት፣ እንደ ጤና ተቋም አይደል። ስለዚህ ማለት ነው ከዚህ በኋላ ያለ ምንም ጥቅም የሌለው እንቶ ፈንቶ የሆነ ወሬ ጆሮአችን የምታደሙን ሰዎች ግብር ክፈሉ። ከዚህ በኋላ በነፃ እንኳን ልንሰማችሁ አንችልም።
ሀገር አቀፍ ምርጫ ደርሷል የምርጫ ካርዱ ሰዱ ያላችሁ በየቤታችን በር መታችሁ መታንኳኩት ግን ምን እሺ ነው እኛ እኮ ከመጀመሪያው ውጤቱን አውቀናል ከምፎግሩንና የሀገሪቱን ብዙ በጀት በምርጫ ስም ከምታጠፉት ማለት ነው ምን አለ መሰረተ ልማት ብሰሩልን ማንን ሲፎግር ነው ምርጫ ወይ ምርጫት እኔ ምለው ኢትዮጵያን በዘርና በብሔር ተከፋፍለን በክልሎች ደንበር ዘርተን ከምንጋጭ ለምን የክልል መስተዳድሮችን ሴት አናደርጋቸው ማለት እነሱ ጦር ከማማዘዝ ይልቅ መቦጫጨቅ መተማማት ነው ግፋቢል ቡና ፍልተው ተጠራርተው እርስ በርስ ቢጨቃጨቁና ቢቦጫጨቁ ነው ማለት በጦርነት ከምናልቅ እነሱ አይሻሉ ነው እንግዲህ እንትና የተባልሽ አዳሜ ዘፋኝ ተደበቀ አሁን ከዳግማዊ ትንሳኤ በኋላ ማለት ነው ቴዲ አፍሮ አልበም እንደሚለቅ ተናግሯል ሁላችንም በጉጉት እየጠበቀን ነው እነ ምድረ አልቃሻ ተደበቀ ማንንም አንቺ መስማት አይፈልግም ምለው ጋይስ ቴሌብር ግን ምን እሺ ነው መጀመሪያ አካባቢ ማለት ነው በትንሽ የገንዘብ ዝውውር ብዙ ሳንለፋ ምናምን ብር ያበደረ ምናምን ፈሽ ካደረገን በኋላ ማለት ነው አሁን ተመልሶ ፕሮሰሱን ማብዛት የጀመረው ምንድነው ካስጀመሩ ማስጨረስ የሚባለው ነገር ቴሌብር አያውቀውም እንዴ አረበናት ጋይስ አሁን ባለው ነባራው ሁኔታ ምዕራባውያን ሀገራት እንዲሁም ሌሎች ያደጉ ሀገራት ማለት ነው ሚሳኤል ኒውክሌር ተወንጫፊ ሮኬት ታጥቀው የሀገራቸውን ደህንነት ያስጠብቃሉ ከዛ አልፎ ተርፎ ደግሞ ለነሱ ሀገር አደጋ የሆኑ ሀገራትን አይተው ወደ ኋላ ብሎ ራስን መከላከል ብሎ ማጥቃት ይችላሉ ይላሉ የኛ ሀገር ግን አንድ ያለን ያን ያንቀላፋ የጎጃም ደብተራ ነው ባካቹ ቀስቅሱት ባካቹ ከተኛበት ተነስበሉት ያለሱ ማን አለ መጽሐፉ ምን ይላል መሰለ የማይሰሩ አንደበቶች ለወሬ ቅርብ ናቸው ስለዚህ አንተ ሰው ምን አለ ምን ይለኛል ምንስ ሊል ይችላል የሚለውን ነገር ተወውና ለጭንቅላትና ለልብ ትክክለኛ ነው የምትለውን ስራ መስራት ጀምር ወደ ስራ ግባ ጊዜን ጉልበትንና አቅመን በከንቱ አትግደል አማን ጋይስ በፊት ማለት ነው የፖለቲካ ስርዓቱም የተንጋደደ ነው አርቲስቱም ደግሞ ልብ ያለው ነው የሆነ የፖለቲካ ሲስተም ላይ ችግር ሲያይ ለመናገር አይፈራም እኛ ህዝቦች ተመልካቾች ደግሞ እንዝናና ነበር አሁን የፖለቲካ ሲስተሙ ችግር እንኳን ቢኖርበት አርቲስቱ ለመናገር የፈራ ነው የሚመስለው የሆነ ጀለስ ምን ቢል ጥሩ ነው አዳምና የሆነ አጸደገነት ላይ ያሉ እባቡ መጥቶ ጸበለሱን እንዲበሉ ሲጋብዛቸው ሔዋኔን ቻይና ይሆና ቢሆን አፕሉን ትታ ጸበለሱን ትታ በባቡን ራሱ ታጫውተው ነበር አላለ ጋይስ ከረጅም ጊዜ በኋላ ሀብታሞችና እኛ ድሃዎች እኩል ልንሆን ነው በኢራን እንዲሁም በእስራኤልና በአሜሪካ መሃል በተቀሰቀሰው ጦርነት ምክንያት ከፍተኛ የሆነ የነዳጅ አቅርቦት እጥረት መከሰቱ ይታወቃል ይሄን አስመልክቶ የኢትዮጵያ መንግስት ራሱ መግለጫ ሰጥቷል ማለት ነዳጅ ሲወስዱ ቅድሚያ የሚሰጣቸው መኪናዎች ማለት ነው እንዲሁም ጠቅላይ ሚኒስትሩ አከል አድርጎ ምን እንዳለ ታውቃላችሁ ሀብታሞች አንዳንዴ መኪናችሁን አቁማችሁ በእግራችሁ ተንቀሳቀሱ ብሏል ያ ማለት እንግዲህ እንደኛ እንዳዎች በእግራቸው ሊነኩት ነው ልንተያይ ነው ሰፈር ውስጥ ማለት ነው የሆነ ጀለስ የሆነች ቀሽተች ካፈቀረና በጣም ተመላለሰ አናገራት ምናምን ተተቢላት ልሰማ አልቻለችው ከዛ ጀለስ ማለቃቀስ ይጀምራል በቃ እቺ ልጅ ልሰማኝ አልቻለችም ይያለ ማልቀስ ይጀምር ከጀማ ውስጥ አንድ ፈጣን እሳት ይላሳለ እሱ ተቀበለና ወንድሜ እኔ ይያለው እንዴት ታለቅሳለ እኔ አናግርልሃለሁ እኔ አግባባልሃለሁ አለው ከዛ ፒስ ተባባሉና ጀለስ ያቺ እሳት ይላሰችው ጀለስ ሄዳች እንኳን ስለ ጀለስ ማዋራት ጀመረች ከዛ ያዋራት ባጋጣሚ ከቺኳ ጋር አልተመቻቹም ያ እሳት ይላሰው የተላከው ጀለስ ጋር ከዛ ደና አርጎ ካጫወታት በኋላ ቦሬ አፍቃሪው ይሰማል አንተ እንዴት እንደዚህ ታርገኛለህ ወንድሜ ነብዬ ጓደኛዬ ነብዬ አናግርልኝና አስማማልኝ ብለ እንዴት እንደዚህ ታደርጋለህ ብሎ ጓገጭ ሲልበት ምን ቢለው ጥሩ ነው ጀለስ የጓደኛን እርሻ ጓደኛ ነው የሚያርሰው ብዬ ነው አላለው